ይሄም አዲስ የተጨመረው ብዙዎቻችሁ ምናልባት አይታችሁ ታስተውላችሁ ስላታውቁት ይችላልላችሁ ቪዲዮአችሁን ከመረጣችሁ በኋላ ከታች ሼር ላይክ ምናምን የሚለው ጋር አንድ የተጨመረች ሾርት ፕላስ ሾርት ክሬት ሾርት ምትላለች እሷ ልክ ስትጫኗት እንደዚህ ከላይ በጠቆር ያለው ፎቶ ላይ ኤዲት ኢንቱ ኤ ሾርት ሚል አዲስ ሴቲንግ ገብቶላችኋል ማለት ነው። ይሄ ነገር ጠቃሚ ነው የሚለውን ነገር እናያለን። ተከታተሉኝ። መረጃውን ከወደዳችሁ ደግሞ እንደተለመደው ለብዙ ሰዎች እንዲደርስ ሼር ማድረጋችሁ አይለይ ላለው እንግዲህ ዩቲዩብ አዲስ ኢንትሮዲዩስ ያደረገን አዲስ ሾርት ከት እቺ ነው የጨመረልን ቪዲዮዎቻችንን ከሰራን በኋላ ዩቲዩብ ላይ ገብተን ያሉንን ቪዲዮዎች አንዱ ቪዲዮ ከፍተነው ከዛ ውስጥ አሪፍ የምንላትን ፓርት በደንብ ሰዎች እንዲያዩልን የምንፈልገውን እስከ 60 ሰከንድ ድረስ ቆርጠን ወደ ሾርት ቪዲዮ መቀየር የምንችልበትን መንገድ ነው ያመቻቸው። ይሄ በጣም አሪፍ ነገር ነው። ከምን አንግል ይጠቅማል ብዬ ስነግራችሁ ለምሳሌ የ40 የ30 የ20 ደቂቃ ቪዲዮ ሰርታችሁ ያንን ቪዲዮ ሰዎች ጓግተው ፍሬው ሐሳቧን ነጥላችሁ የሆነ ሰከንዷን ነጥላችሁ በሾርት መልኩ ብትለቋትና ሰዎች ልክ ያንን ነገር ሲያዩ ኦኬ ይሄን ቪዲዮ ማየት አለብን ብለው ወደ ዋናው ቪዲዮ ተመልሰው ገብተው የሚያዩበትን እድል ይከፍታል ማለት ነው። እና ደረቅ ነገር ከሚሆን ቪዲዮአችሁ ለምሳሌ አንዳንድ ቪዲዮዎች አጀማመራቸው ብዙ ላይ ጥም ይችላል ግን መሃል ላይ ፍሬያማና ጥሩ መልእክት የሚያስተላልፉ ይሆናሉና ፍሬ ሐሳቧን ገንጥሎ አውጥቶ በሾርት መልኩ ለብዙ ሰዎች እንዲደርስና ብዙ ሰብስክራይበር ለማግኘት እና ደግሞ ቻናላችንም እድገቱ የተሻለ መንገድ ላይ እንዲያድግ የሚረዳ አሪፍ ሴቲንግ ነው የከፈተልን። ብዙዎች እንደውም ለሾርት የሰሩትን ቪዲዮ እንደ ቪዲዮ አድርገው መልቀቅ አይችሉም። ኖርማል ቪዲዮ የሰሩትን ደግሞ ወደ ሾርት መቀየር አይችሉምና ይሄ ሴቲንግ ይሄን ነገር አቅልሏል እና አሪፍ ሴቲንግ ነው ብያስባለሁ። ለብዙ ሰዎች እንዲደርስ ይሄንን መልእክት ለምታውቋቸው ጓደኞቻችሁ ሼር አድርጉላቸው። እንግዲህ ስለ አሰራሩ የመሳሰሉትን ደግሞ ብዙ ዩቲዩበሮች ይሰሩበታል ብዬ ገምታለሁ። መልካም ጊዜ ይሁንላችሁ። ባባይ ላችሁ የመጣ ነው በጣም በተደጋጋሚ በጣም ብዙ ዩቲዩበሮች ላይ ያጋጠመ ያለ ነገር ስለሆነ ይሄ ነገር ከእለት ወደ እለት እየበዛ ዩቲዩብም ደግሞ ብዙ ቻናሎችን መጠየቅ እያመጣ ያለበት ሁኔታ ስላለ ለእናንተ ለማስገንዘብ ነው ይሄን መረጃ ይዤ የመጣሁት። ትንሽ ቮይስ አረዘም ልትል ትችላለች እንግዲህ ታግሳችሁ አዳምጡ። ምንድነው አድሰንሳችንን ዩቲዩብ አፕ ላይ ስናደርግ አድሰንስ ከሞላን በኋላ ከተወሰኑ ጊዜያቶች በኋላ $10 አካባቢ ልንደርስ ስንል አድሰንስ ማንነታችሁን አረጋግጡ የሚል በኢሜይላችን እንደዚህ አይነት መልእክት ይልክልናል። በተለያዩ ሁኔታዎች ሊሆን ይችላል። ዋናው ርዕሱ ግን you need to verify your identity ማንነታችሁን እንድታረጋግጡ የሚል ነው የሚሆነው ማለት ነውና አድሰንስ ውስጥ እንገባ ቀይ ሆኖ ይመጣል። በኢሜይላችን ደግሞ የሆነ ዝርዝር አምጥቶ ይሄን ፎቶ የሚቻሉት ነገሮች የፓስፖርት ፎቶ፣ የመኖሪያ ፍቃድ፣ መንጃ ፍቃድ፣ የቀበሌ መታወቂያ እንደዚህ ነገር ይተነትናል። ከነዛን ምን ማድረግ አለብን የሚለውን ነገር ነው ለነግራችሁ የመጣሁት። እና መጀመሪያ ደግሞ መጠንቀቅ ያለባችሁስ ነገር ምን ምንችልበትን መንገድ ነው ያመቻቸው። ይሄ በጣም አሪፍ ነገር ነው። ከምን አንግል ይጠቅማል ብዬ ስነግራችሁ ለምሳሌ የ40 የ30 የ20 ደቂቃ ቪዲዮ ሰርታችሁ ያንን ቪዲዮ ሰዎች ጓግተው ሰዎች ልክ ያንን ነገር ሲያዩ ኦኬ ይሄን ቪዲዮ ማየት አለብን ብለው ወደ ዋናው ቪዲዮ ተመልሰው ገብተው የሚያዩበትን እድል ይከፍታል ማለት ነው። እና ደረቅ ነገር ከሚሆን ቪዲዮአችሁ ለምሳሌ አንዳንድ ቪዲዮዎች አጀማመራቸው ብዙ ላይ ጥም ይችላል ግን መሃል ላይ ፍሬያማና ጥሩ መልእክት የሚያስተላልፉ ይሆናሉና ፍሬ ሐሳቧን ገንጥሎ አውጥቶ በሾርት መልኩ ለብዙ ሰዎች እንዲደርስና ብዙ ሰብስክራይበር ለማግኘት እና ደግሞ ቻናላችንም እድገቱ የተሻለ መንገድ ላይ እንዲያድግ የሚረዳ አሪፍ ሴቲንግ ነው የከፈተልን። ብዙዎች እንደውም ለሾርት የሰሩትን ቪዲዮ ይሄን ፎቶ የሚቻሉት ነገሮች የፓስፖርት ፎቶ፣ የመኖሪያ ፍቃድ፣ መንጃ ፍቃድ፣ የቀበሌ መታወቂያ እንደዚህ ነገር ይተነትናል። ከነዛን ምን ማድረግ አለብን የሚለውን ነገር ነው ለነግራችሁ የመጣሁት። እና መጀመሪያ ደግሞ መጠንቀቅ ያለባችሁስ ነገር ምን ለእናንተ መልካም ነው። ምክንያቱም ቻናላችሁ 70 እና 90 $100 ከሰራ በኋላ ይሄን ጥያቄ ቢያመጣ ግዴታ የአድሰንስ
ተሰርዞ ወይ ጠፍቶ ነው የሚቀየረውና መጀመሪያ ስም ስትሞሉ ፓስፖርት ላይ ባለው ሰው ስም እጃችሁ ላይ እናንተ ደግሞ ፓስፖርታችሁ ኤክስፓየርድ ያደረገ ማይሰራ የሌላችሁ ከሆነ ሌላ ባለው ሰው ስም ብታደርጉ መልካም ነው ላለው። ሌላው እንደ ኢትዮጵያዊ ለእናንተ መልእክት ለማስተላለፍ ፓስፖርት የኢትዮጵያ ፓስፖርቶች በላያቸው ላይ በአማርኛም በእንግሊዝኛም ኢንተርናሽናል ፓስፖርት ነው፣ የትም ሀገር ያገለግላል። ነገር ግን የኢትዮጵያ የቀበሌ መታወቂያ፣ የኢትዮጵያ መንጃ ፍቃድ ለዚህ አገልግሎት አይሰራም። የባንክ ቤት ቡክ ለማንነት ማረጋገጥ የሚሰሩ አይደሉም ማለት ነው። ስለዚህ እንደ ኢትዮጵያዊ የተቀመጠልን አንድ ውጭ ሀገር የምንኖር ከሆነ መኖሪያ ፍቃድ እጃችን ላይ ካለ ምናልባት ፓስፖርታችን አሰሪዎቻችን ይዞብን ከሆነ ወይ እጃችን ላይ በአጋጣሚ ከሌለ የመኖሪያ ፍቃድ በእንግሊዝኛ ስለሚጻፍ ማለት ነው ላዩ ላይ። ሁለት ደግሞ ፓስፖርት፣ ሁለቱ ብቻ ናቸው ያሉን አማራጮች ማለት ነው። ስለዚህ እነዚህ አማራጮች ከሌሏችሁ ዝም ብላችሁ በቸልተኝነት ቻናላችሁን ሞልታችሁ በኋላ ከማዘን ራሳችሁን እንድትቆጥቡ እላለሁ። ሌላው 3 ጊዜ ብቻ ነው እንድትልኩላቸው የሚፈቅዱላችሁ፣ ያለበለዚያ ብሎክ ያደርጓቸዋል። ስለዚህ ስትልኩ ፎቶ ስትልኩ አራቱም ጠርዙ የፓስፖርታችሁ ተገፍቶ የመጀመሪያው ገጽ ፎቶአችን ያለበት ገጽ አራቱም ጠርዞቹ የፓስፖርቱ አራቱም ጠርዞች ተገልጦ ፓስፖርቱ የሚታዩ መሆን አለበት እና በጥራት የሚታይ መሆን አለበት። በጥሩ ጨለማ ያልሆነ በደንብ ብርሃን ያለው መሆን አለበት ማለት ነውና ላዩ ላይ ያሉት ፊደሎች ስሙ ምኑ በግልጽ ሊነበብ የሚችል መሆን አለበት። ያለበለዚያ የደጋገማችሁ ብትልኩ የእናንተም ቢሆን ካልተነበበላችሁ ትንሽ ያጠራጠራቸው ነገር ካለ አይቀበሏችሁም። ስለዚህ አራቱም ጠርዝ የሚታይ ላዩ ላይ ያሉት ስሞቹ በጥራት የሚታዩ ፎቶ በጥራት የሚታይ ይሄ የፍላሽ ላይት መንጸባረቅ የሌለበት አይነት ፎቶ አድርጋችሁ ከላካችሁ ይቀበላችኋል። በ24 ሰዓት ውስጥ ቶሎ አፕሩቭ ያደርግላችኋል። ይሄንን ነው ልላችሁ የመጣሁት። መልካም ጊዜ ይሆንላችሁ። መልእክቱ ከተመቻችሁ ሼር አድርጉት፣ ይሄ ችግር ላጋጠማቸው ሰዎች። እናም ደግሞ አፕላይ ለሚያደርጉ ሰዎች ይሄንን መልእክት አጋሩት እላለሁ። መልካም ጊዜ። በተለያዩ መንገዶች በዋይቲ ስቱዲዮ በመትገቡ ሰዓት ላይ እንደዚህ አይነት ከላይ በቀስት እንዳሰመርኩበት በኢሜይላችሁ ደግሞ እናም ደግሞ በክሮም ስትገቡ እንደዚህ አይነት ምልክቶች በየቦታው ላይ ኢንፎርም አድርጓቸዋል። አሁን ታይሙ ነው ይሄንን ነገር መምረጥ ትችላላችሁ የሚል ሴቲንጉ እንደተከፈተ የሚገልጽ ነውና ምንም ግራ መጋባት አያስፈልግም። ማስተካከል ከፈለጋችሁ ቹዝ ናው የምትሏን በቀስት ያሰመርኩበትን ዩቲዩብ ስቱዲዮ ላይ የምትጠቀሙ ክሮም ላይ የምትጠቀሙም እንደዛው ምርጫ ያመጣላችኋል። ኢሜል ላይም ከመጣላችሁ ቹዝ ናው የሚለውን ምረጥ የሚለውን ነገር በመንካት ለቻናላችሁ ተስማሚ የምትሉትን መምረጥ ትችላላችሁ። ለምሳሌ እዚህ ቻናል ላይ ተምርቲዩብ የሚለውን ፎቶ ነው የተጠቀምነው። ተምርቲዩብ ካለችው እሷ ቀድማ ተምርቲዩብ የሚለውን ከያዘች ሌላ ማንም ሰው ቀድሞ ተምርቲዩብን አይዝባትም ማለት ነው። ስለዚህ ፈጥናችሁ የምትፈልጉትን ቻናላችሁ ይያዝልናል። ሰዎች እንደዛ አድርገን ለሰዎች ብንልክ ሰዎች ቶሎ ሴቭ ያደርጉታል ብላችሁ የምታስቡትን ዩዘር ኔም ቶሎ ቀድማችሁ እንድትይዙ እላለሁ። ሌላ አዲስ ነገር የለውም። ሴቲንጉ መከፈቱን የሚያበስር ነው። መልካም ጊዜ ይሆንላችሁ። ሰላም ቆዩ። ብዙ ሰዎች ያላካችሁልን ስለሆነ መልስ ለመስጠት ያክል ነው። ብዙ ዩቲዩብ ሞኔታይዝ የሆነ ዩቲዩብ ቻናሎች ላይ ነው ይሄ ኢንፎርሜሽን የመጣው። በሰማያዊ ከመጣ ኢንፎርሜሽን እየሰጡ ነው ማለት ነው። ኢንፎርሜሽኑ ምን ይላል? ከኦክቶበር 7 እና 8 ሞኔታይዜሽናችን እቺ ሞኔታይዜሽን ኦን ኦፍ ምናረግባት ጠፍታ ነበረ ታስታውሱ እንደሆን እና ያኛው የጠፋው ሞኔታይዜሽን ሪዞልቭ እንደተደረገ መፍትሄ እንደተገኘለት ነው የሚገልጽልን። የዛኔ ቪዲዮዎችን አፕሎድ አድርጋችሁ ሞኔታይዜሽናችሁን ኦን ላድርገው ስትሉት ያቺ ፓርት አታገኙትም ነበርና አሁን ላይ እንደተስተካከለ የሚገልጽ መረጃ ነው ማለት ነው። መልካም ቀን። ምንድነው የሚል ብዙ ጥያቄዎች ስለተነሱ ለዛ መልስ ለመስጠት ያክል ነው። ይሄ ኢሜል ለሁሉም ሰው የተላከ ኢሜል ነው። ኢንፎርሜሽን ነው። ዩቲዩብ ከቀጣይ ከኖቬምበር ጀምሮ አዲስ የሚከፍታት ሴቲንግ ትኖራለች። ይህም ዩዘር ኔም በሌላው ሶሻል ሚዲያዎች እንደምታውቁት ለምሳሌ ቴሌግራም፣ ቲክቶክ፣ ትዊተር የመሳሰሉት
የሶሻል ሚዲያ የምንጠቀምባቸው ፕላትፎርሞች ዩዘር ኔም ማስገባት እንችላለን። ለምሳሌ @YT ኢትዮጵያ ብሎ አንድ ሰው ካወጣ ያንን ዩዘር ኔም ከዛ በኋላ ሌላ ሰው መጥቶ @YT ኢትዮጵያ የሚል ዩዘር ኔም መክፈት አይችልም እዛ ፕላትፎርም ላይ ማለት ነው። ምክንያቱም ተይዟል ይለዋል። ስለዚህ ይሄ የዩቲዩብ ቻናሎችን ድግግሞችን ያስቀራል። በእናንተ አንድ ጊዜ ከሌ ብላችሁ ቻናላችሁን ዩዘር ኔም ከሰጣችሁት በኋላ ሌላ ሰው ያንን ስም አይጠቀምባችሁም ማለት ነው። ይሄ ድግግሞች ቻናሎችን የሚከፍቱ ሰዎችን እንዲቀንሱ ያደርጋል እና ትክክለኛ ቻናላችሁን ለሰው ማስተዋወቅ የምትችሉበትን መንገድ የፈጠረው ልክ ሴቲንጉን ሲከፍት ይሄንን ማስተካከያውን ቦታ ያመጣላችኋል። ቴሌግራም ተጠቃሚዎች ከሆናችሁ እንዴት ዩዘር ኔም እንደሚወጣና ክሬት እንደሚደረግ ስለምታውቁ በተመሳሳይ ቀለል ያለ ነገር ነው የሚሆነው። በዛ መልኩ ዩዘር ኔም ነው የምትከፍቱለት። ዩዘር ኔም ለቻናላችሁ ታወጣላችሁ ማለት ነው። በዛ ዩዘር ኔም አጭር ሊንክ ይሆናል። ያንን ሊንክ ለሰው ስትልኩ ሰዎች ወደ ቻናላችሁ በቀላሉ ይገባሉ። ይሄ ነው ባጭሩ። ሌላ የተለየ ትልቅ ነገር የለውም። መልሱ ስለዘገየባችሁ ታላቅ ይቅርታ እንጠይቃለን። ሌላ ኢንፎርሜሽኖች ሲኖሩም ምናሳውቃችሁ ይሆናል። መልካም ጊዜ። መልካም ነገር በቅርቡ ይዞልን እንደሚመጣ ነው ያሳወቀን ያለው። በቅርቡ ሾርት ቪዲዮ ለምትሰሩ ሰዎች በሾርት ቪዲዮ ብዙ እይታ ያላችሁ ጥሩ ተመልካችን እያፈራችሁ ያላችሁ ዩቲዩበሮች በሾርት ቪዲዮዎች 2023 ከመግባቱ በፊት ከጥቂት ወራት በኋላ በሾርት ቪው የምናገኛቸው እይታዎች ገንዘብ መቅበር ይጀምራሉ። ሾርት እይታዎች ላይ ሾርት ቪዲዮዎች ላይ ደግሞ በተመሳሳይ ታንክስ እና ሱፐር ታንክስ እና የመሳሰሉትን ነገር ሰዎች ሊያበረክቱልን ይችላሉ ማለት ነው። ይሄ መልካም ዜና ነው። ሾርት ቪዲዮዎች ብዙ ሰብስክራይበር እንድናገኝ ይረዳናልና እናም እግረ መንገዱን ደግሞ ገንዘብ እንዲሰሩ ስለሚደረግ ከጥቂት ወራት በኋላ ተጠቀሙበት ላለው መልካም ጊዜ። ባይ